ኢያከ ስንል እዚህ ጋር የመጀመሪያ ጥንቃቄ የምናደርገው አይደለም ኡ ኢ ሶስተኛው ፊደል ነው ስለሆነ ኢ ብለን ጥርት አድርገን ማንበብ ይኖርብናል ኢያከ አንልም ብለን በስድስተኛው አንጀምርም አረቦች ሲጀመር ምን ብለናል በስድስተኛው ፊደል በስኩን አይጀምሩም ብለናል ስለሆነ ከስራ መሆኗን መጀመሪያ ስናነብ ከስራ ማድረጋችንን እርግጠኛ መሆን ይኖርብናል ኢያከ ያውን በደንብ ማጥበቃል ኢያከ አንልም ኢያ ከዛ አሊፏን እንስባለን ኢያከ ነዕቡዱ የሚለው አይን አለ በደንብ እናወጣለን ጉሮሮች ነዕቡዱ አንልም ነዕቡዱ ከዛ ዳል እንዳትሳብብን ጥንቃቄ እናደርጋለን ነዕቡዱ እንዳይሆንብን ማለት ነው ኢያከ ነዕቡዱ ዳሏን ቁርጥ እናደርጋታለን ከዛስ ወኢያከ ነስተዒን